በየመንገዱና በየሰፈሩ ያስቆሙ የሚያደርጉትን ነገር እኛም ትኩረት እንሰጠው ይገባል። እቺ ዋቢ ወቅቱ ጥንቦጭ ነች። ታፕሲደርስ ያን እሺ የሴቶች መብት ተከራከሮች አየን ሳንለ ማየት የፈለከውና ያየህን አንተ ነህ። እሺ ዋ እኚህ ቀኝ ሲሏቸው ግራ ሲሏቸው ቀኝ አይደሉም እንዴ? ቋንጃ አሞክረኝ ዳግመኛ ትምህርት ቤት አካባቢም ሆነ ሴቶች ጋር ባይ እገድ ይሄ ነው ቀሽ ደግሞ ሸርዬ ማስፈራሪያና ዛቻቸው እንዲያቆሙ ማስጠንቀቂያ የሚሰጥልን እናንተ እኔ የምላችሁ ለምንድን ነው ፈራት ብቻውን ቢሮ የተጠራው? ምናልባት ሰብሳቢያችን ስለሆነ ማስጠንቀቂያ እየሰጡት ይሆናል። ያሉነ መልሰው ብቻ በድጋሚ እንዳያባሩት። አረ እንደዚህማ አያደርግም። ተነጋግረናል። ስለተመለሳችሁ ደስ ብሎኝ። እንኳን ደህና ቆየህን እንዲሉ ፈልገህ ነው? እኔማ በመመለሳችሁ ደስ ብሎኝ እንጂ። አረ በእናትህ ዞር ባላት ትጃጃልብን። አረ አሁንም አልበረደላችሁም እንዴ? ደግሞ ያኛውስ ምን አባ ገባ ይመለከታል። ከኛ ጋር አንድ ትምህርት ስለተማረ እኩል ለመሆን ፈልጎ ይሆናል። ረጋንቸው የለበሳችሁትን ማድረግ እንደምለብስ ደግሞ ገንዘብም ቢሆን እኩል ነው የምንከፍለው። ታዲያ ለምንድን ነው ከእናንተ እኩል ማለት ነው? በይ ዩኒፎርም ስለለበስክና ብር ስለከፈልክ ከኛ እኩል አትሆንም። ገንዘብ እስከከፈልን ድረስ እኩል ማንሆንበት ምክንያት የለም። ሰማሽ? ምንድነው በዚህ ሳምንት ይሁኝ አልክ? በኋላ ደብቁኝ እንዳትል። ይኸውላችሁ ኋላ ተናግሬያለሁ። ልታስፈራሩኝ እንዳትሞክሩ። ልክ እንደ ጓደኛችሁ ዋጋችሁን ነው የምንሰጣችሁ። የማን አባትን ልክ ነው የምትሰጠው? ደሞስ ስለ የትኛው ጓደኛችን ነው የምታወራው? ትሯ ጭራሽ መመታቱንም አልነገራችሁ? ጭራሽ ስለ ፈራት ነው የምታወራው? ምን ነው መቀባጠርን አበዛ። ይሄንንማ ብለው ከሰሙት ብዙ ነገር ያወራል። ለማንኛውም እሱን ተውትና ፈራት የደረሰበትን ቦታ እናውቅ። ማል መመለሳችንን እንዳዘነጋሽ። ለማንኛውም ፈራት ወዳለበት እንሂድ። በእርግጠኝነት ዛሬ ይመለሳሉ። ስለዚህ ካልደረሱ ምን አንደርስባቸው። ግን እኛ ጋር ለመድረስ ከሞከሩ እኛም ዝም ማለት የለብንም። አቦ እነዚህ መቼም የሚያርፉ አይመስለኝም። ጠጋባቸው ራሱ እኮ ልክ የለውም። ደግሞ ድጋሚ ሾው እንሰራለን ካሉ አሁን መባረራቸው አይቀርም። ኧረ ያ ገጠሪውና ደግሞ አላዛር በጣም እያፈዱ። ኧረ እነሱ እኮ እንደዛ አይደለም። ደግሞ ከነዛ ጋር ወደደሩ አንቺ አሁን ደግሞ ኧረ ተው ከማለት እነዚህኛዎቹ ይሻላሉ እነዛኛዎቹ ይሻላሉ ማለት ጀመርሽ እንዴ? ተሳሚያለሽ። ካሁን በኋላ ግራ የተጋባ ወሬ ካወራሽ አስቀይምሻለሽ። ስሙኝማ ያቺ ኩሩሩ እየመጣች ነው። ያትማ ጭራሽ በዚህ መንገድ ኧረ ንቀት ምንም አያመጡም ብላ ነው። ምን እንደምናመጣም እናሳያታለን። እነዚህ ግትሮች ዛሬ እዚህ ናቸው። ያት እንዴት እንደሚያደርጋት ቆይታ ትንሽ ቀረብት ጋጭሏን ማለት ከማጠሯ መወጣጠሯ አሉ። እቺ አጭር ኧረ ስትራመድ ይዋል ኩርንችት ሚስ ማረግ። ግን ለምን ከመምታታቸው በፊት አታስጠነቅቋት?
አንቺ ግን ምን ጉር ነሽ? ማስጠንቀቂያ ተሰጥቶሻል እንዴ ወይስ ንቀት ነው? እስኪ አንቺ ደግሞ ዝም በይ እስኪ። መጀመሪያ አንቺ ራስሽ ዝም በይ። ይኸውልሽ ካሁን በኋላ አስደብርሻለሁ። አንቺ ቆይ አሰብኝ። እሺ አሁን አውሪያ ወጣፈን ወጣምን ማፈሪያ። ቆይ ሲጀምር እናንተ ማን ስለሆናችሁ ነው የምትመጡት? እኔ ሀያት እባላለሁ። እኔ ደግሞ ሄሮን ይባላል። እኔ ደግሞ ፋሲካ እባላለሁ። ወይል እንግዲህ እኔ ደግሞ ማለት ነው ቃል እባላለሁ። ወደ እኔ ስንመለስ ደግሞ ፍርዶስ እባላለሁ። በተጨማሪ የሴቶች መብት ተከራካሪ። አሁንስ አወቅሽ? ይመስለኛል በደንብ ገብቶሻል ስለኛ። ታዲያ እኔ ስለናንተስ ምን አገባ? ቆይ ማነው አንቺን አይዞሽ ያለሽ? አይክላብሽ። እሺ በሉኝ እንጂ ነገ እኛንም ቢሆን እንደዚህ ነው የሚሉ። አንቺ ነገሮችን ማያያዝ ብቻ ነው እንዴ? ምን ማለት ነው? ከኛ ጋር ይባባ። በዛ ላይ ቤቱንም አናውቅም። ታዲያ መጨነቅ ነበረብን? ኧረ ይሄ ነገር ምንም አላማረኝም። መጠርጠር ሳይኖርብን አይቀርም። ምን እሺ ገባልሽ እንዴ? እናንተ ምንድን ነው የምታስቡት? እኔ እንደዛ አስቤ አይደለም። ካልሆነ አፍሽን ሰብስበሽ ቁጭ በይ። ምንም ታሽቀብጩ። ምን እቺ አፍሽን ነበር ማለት? በቃ አሁን መምህሯ ሳትገባ በፊት ወደ ክላስ እንሂድ። ታረክ ዛሬ ደግሞ ያኛውም ቀረን። እኔ የምልህ ቆይ ቀስ በቀስ እየጎደልን ነው። አሁንማ ለኔም ሳያሰጋኝ አይቀርም። ረጋንተው ወንድም አይደለ እንዴ? ምንድነው የምትንቦቀበቁ? ጀግን በልም አንተ እንዴ ወንድ ቦንስ አረግ ምን ነው አንተ? እናንተ ግንጥል ጌጦች ወይ ከዚህ ያልሆናችሁ። ይህቺ ደግሞ ምኗ ናት? እንደው የሴት ወጉ የሌላት ዶሃ አባቴ አምላክ እንደ ዶሮ ይገነጣጥልሽ አንቺ። አንተ ገጠሬ አይነ ስብህ እንዳላጠፋል አንቺ እስኪ ሞክሪ። እንደው በቂያችን ሴት ክብር ናት ብዬ እንጂ ልክሽን ነበር ማስገባሽ። ኧረ ምኗ ናት እቺ? ምን በጣም መጣለ ቦቅቧቃ ገጠሬ። በቃ ተዋት አንተ አርፈህ ትምህርትህን አትማርም እንዴ? ፋራ ዝም ብለህ ትምህርትን ተማር። ተምራችሁ የት እንደምትደርሱ እናያለን። አባያቻት እዛ ጋር ቀፋፊያ። ቆይ ምን እያለቻቸው ነው? ምናልባትም እኮ ተልካ ይሆናል። አቡ እንዴት እንደምታስጠላኝ እንደው ምክንያት ነበር የምፈልግላት። ይህ ጸጉሯን ይሄ ነው ማንጠለጥልላት። አንቺ ለምን ነው የሚሉሽ ነገር አታለኝ እንዴ? አንዳንዴ እኮ የሚያደርጉት ነገር ግን ተገቢ አይደለም። አንቺ ስላልሻቸው እኮ አያውቁም ወይስ እንደበደ መገንጠል ፈልግሽ? አይ እኔ እንኳን እንደሱ ፈርቼ መፍትሄ እንዲነካብኝ እንኳን አልፈልግም። ስለዚህ እነሱ በሚሉሽ ነገር መስማማት አለብኝ። በሌላ ነገር እንዳይመስላችሁ ነው እንጂ እሺ እባክሽ። እነዚህ ደግሞ ምን ያርጉሽ? ምን አገባችሁ? ደግሞ የነሱ ተቆርቋሪ ልትሆኑ ነው? ደረዛ ሰፋ ያለ ጉርጓር መርጠሽ መግባት ይቻላል። እስኪ ምንድን ነው ያልሽ? ድገሚ። ጭራሽ እንድትደግመው ድል ትጨፈልሽ። ስናጭ ሴቶች ሴቶችን ማስጠቃት ሲያሽ ደግሞ እነሱ ነው ያሉት። እሳይ አንቺስ መቼ ሴት ሞጓሹና ስሚያች እኛ ችግራችን እንዳንቺ ሴት ሆኖ ከሴት ጎን ከማይቆሙትና ወንዶች ሆኖ እኛ ላይ ችግር ከሚፈጥሩት ጋር ነው። እሺ ኧረ እነሱ 10 ይሻላል። ከዚህ በኋላ አይደለም እኛ ጋር እነሱ ጋር ራሱ እንዳደርሽ በደንብ ገባሻ? እንደው ኋላኞቹ ፊት እፊተኞቹ ኋላ አሉ።
እንደው ከዚህ በፊት ላስቀየምኳችሁ ሁላ ነገር ይቅር በሉ። ከዚህኛዋ 10 እጥፍ እናንተ ትሻላላችሁ። ላጠፋው ነገር ይቅርታ አድርገንልሃል፣ ግን ሙገሳ አያስፈልግም። አረ በቃ እንግባ። እንደ እውነት ቢያንስ እንጂ አይበዛም። እንዲሁ አንድ ነገር እንኳን መናገር ያቅታል። ኧረ አንተስ? ኧረ እኔ በጣም ነው የምፈራቸው። ጭራሽ ከነሱ ጋር በቁዋቃ ምን ያስፈራል? በሊናን